በዚህ ሰዓት እየተሰማ ያለው ምን አይነት ጭካኔ ነው? የአባቱን ህይወት በጭካኔ ያጠፋው ግለሰብ የሞት ፍርድ ተፈርዶበታል። በድሬዳዋ የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔ በተሞላበት ሁኔታ አሰቃቂ ግድያ የፈጸመው ግለሰብ ላይ የሞት ፍርድ በተባባሪው ላይ ደግሞ የ20 ዓመት ጽኑ እስራት ተፈርዶባቸዋል። ይህም የሆነው ሚያዝያ 23 2016 እኩለ ሌሊት በድሬዳዋ ማርያም ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን ከአዲስ አበባ በሚስጥር በመምጣት ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ህይወት በአሰቃቂ ሁኔታም ያጠፋል። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪም ይኮበልላሉ። በዚህም እንግዲህ የድሬዳዋ ፖሊስ ነገሮችን እግር በእግር በመከታተል በመቆየትና ወንጀለኞቹ ላይ በመድረስ የፌዴራል ከፍተኛ ፍርድ ቤት በድሬዳዋ ምድብ አራተኛ ወንጀል ችሎት ሰኔ 25 2018 አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ህይወት በመቅጠፍ የሞት ቅጣት ተፈርዶበታል። እናም ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፍ የ20 ዓመት ጽኑ እስራት እንዲቀጣም ተወስኖባቸዋል። ነገር ግን ይህ የሞት ፍርድ ቅጣት የሚፈጸመው የኢፌድሪ ርዕሰ ብሔር ፍርዱን ሲያጸድቅ ብቻ እንደሆነም ተነግሯል። የመዝገቡ ግልባጭም ለርዕሰ ብሔሩ ጽህፈት ቤት እንዲላክ ፍርድ ቤቱ አዟል። መረጃው የድሬዳዋ ፖሊስ ነው። ለተጨማሪና ወቅታዊ አዳዲስ መረጃ ቤቱን ፎሎ ማድረግ እንዳይረሳ። መልካም